ምንድነው የሚያሳዝን ነገር የገጠመ የሚለውንም ብትነግረን ኡስታዚ። ያው የሚያሳዝን ነገር ድንገት በአዲስ አበባ የሚያሳዝን ነገር ያለው እዚህ ግቢ ነው። ለምን ከተባለ ብዙ እንባቸውን የሚጠረግበት ግቢ እዚህ ነው። ምንም ብትሆን በዱንያ ላይ ባሏን ያጣች ሴት የምታንኳኳበት እዚህ ቦታ ነው። ሁሉ አዲስ አበባ ይቀርና የአዲስ አበባ አቅራቢያ ያሉት ሸገር ሲቲ የሚባሉት ሁሉ የሚመጡት እዚህ ነውና እዚህ ቤት በጣም በህይወቴ የማረሳው አሳዛኝ ነገር አንድ ወንድሜ መጣና ኢንሻአላህ አላህ ካለ እኔም ልጆች ተሰጠኛለህ ስፖንሰር አደርጋለሁ አግዛለሁ ብሎኝ ነበር የሄደው። በዛ ሰዓቱም አንዳንድ ነገር አድርጎ ነበርና የሄደው። በኋላ ላይ የሚያሳዝነው ወር ከመጣ ወንድማችን ሞቷል። መሞቱ በጣም የገረመኝ ደግሞ እሱ ያግዘናል ብዬ ስጠብቅ የሱ ልጆች የሲር ለና የበጎ አድራጎት ድርጅት ዛሬ በየቲምነት ተይዘው መረዳታቸው በጣም በህይወት የማረሳው ቀን ነው። አዎ አባት ከሌለ ብዙ ነገር ይጎላል የሚለው ግን በደንብ ያየውበት አጋጣሚ ያ ነው። አንዳንዴ ገንዘብም ጥሎ ቤት አባት ራሱ መጉደሉ ከባድ መሆኑን ያየውበት ነው። እንግዲህ እዚህ ቤት ብዙ ክስተቶች አሉ። በሌላ ጊዜ ደግሞ ኢንሻአላህ እንማማርበታለን። ኢንሻአላህ ኡስታዜ በጣም አመሰግናለሁ።